ስለዚህ ነው በያዕቆብ ወንጌል ምዕራፍ 4 ቁጥር 13 ላይ እንደዚህ ይላል አሁንም ዛሬ ወይ ነገ ወደዚህ ከተማ እንሄዳለን በዚያ አመት እንኖራለን እንነግዳለን እናተርፋለን የምትሉ እናንተ ተመልከቱ ነገ የሚሆነውን አታውቁምና ህይወታችሁ ምንድነው ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና በዚህ ፈንታ ጌታ ቢፈቅድ ብንኖር ይህን ወይም ያን እናደርጋለን ማለት ይገባችኋል ይላል ኢየሱስ ጌታ ነው ሰዎች ይቀመጡና ለዛሬ 10 አመት ለዛሬ 20 አመት ለዛሬ 30 አመት ቁጭ ብለው ያወራሉ ያወጣሉ ወይኔ እያሉ ይጨነቃሉ በቃ ምንድነው መሆነው እንዴት ነው ምኖረው ምንድነው ምለብሰው ምንድነው ምበላው ምንድነው ምጠጣው ማን ነው ዳይን የሚከፍልልኝ ማን ነው ቤት ኪራይ የሚከፍልልኝ እንዴት ነው መሆነው እያላችሁ እስከ ዛሬ አልደረሳችሁ እንደዚህ የተጨነቃችሁ ዛሬ አልደረሳችሁ እንዴት ነው ምኖረው እያላችሁ ዛሬ አልመጣችሁ እንዴት እያኖራችሁ እንዳላላያችሁ በታምራት እጁ ያስቀጠላችሁ እንደሆነ አላያችሁ ነገር ግን ቢሆንም ሰይጣን ምን ያደርጋል ያስጨንቃችኋል ለምን ፎከሳችሁን ሊሰርቅ አይናችሁ ከእግዚአብሔር እንዲነሳ በጭንቀት ውስጥ ሰው ሲቀመጥ ሌላ ነገር አይታየው መቆዘም ነው የሚታየው ማዘን ነው የሚታየው ማጉረምረም ነው የሚታየው ቅድም እንዳልኳችሁ ህፃናቶች ዛሬ ላይ ነው የሚኖሩት ትላንታቸውን አያስታውሱትም ነገን አያቁም ዛሬ ላይ ስለሚኖሩ ደስተኞች ናቸው መጽሐፍ ቅዱስ ደግሞ ምን ይላል ደስተኛ ልብ አጥንትን ያለመልማል ይላል ሰራው እንዳችሁ ልምላሜ ይመጣል በረከት ይመጣል ደስተኛ ልብ ሲኖራችሁ ስለዚህ ሰይጣን ይመጣና ሌላ ነገር አያረግም ዛሬያችሁን ይሰርቃችኋል ዛሬያችሁን የሚሰርቀው በምንድነው ነገ በሚል ጥያቄ ነገ ያልቅልሃል ነገ ያበቃል ነገር ነገ ትሞታለህ በሚል በነገ ጥያቄ የዛሬን ቀን ነው ሰይጣን ለመስረቅ የሚወጣው መጽሐፍ ቅዱሳችን ላይ አንድ ቤን ሃዳድ የተባለ የሶሪያ ንጉስ ወደ አካብ ዘንድ መልእክት ላከ አካብ የእስራኤል ንጉስ ነውና ወደ አካብ ምን አለ መልእክት ላከ ምንም አላለም ደብዳቤ ነው የጻፈው ብር ከኔ ነው ወርቅ ከኔ ነው ሚስቶች ከኔ ናቸው መጥቼ ምን አረጋለሁ አጠፋሃለሁ መጥቼ ገለሃለሁ ፈጅሃለሁ ኢየሱስ ጌታ ነው ብሎ ደብዳቤ ጻፈለት አካም መለሰ እሺ እንዳልከው ይሁን ችግር የለም ማለት ከዛም በኋላ አልበቃውም እንደገና ደግሞ የማስፈራሪያ ዛቻም ብሎ ጻፈ በነገው ዕለት የኔን ሰዎች ልካለሁ ወደ አንተ ይመጡና ያንተን ንብረት በሙሉ ምን ያረጉሃል ይዘርፉሃል መዝገብህን ክፈት እበዘብዛለሁ ንብረትን ወርቅህን ምንን ወስዳለሁ በመለት ብሎ ነው ቀጠሮ የሰጠው በነገለት ብሎ ኢየሱስ ጌታ ነው አካብ ተቀመጠ ስለዚህ ምን አለ አካባቢው ጋር ካሉት ከሚመክሩት ከአማካሪዎቹ ጋር ከሽማግሌ አማካሪዎቹ ጋር ሲቀመጥ እንዲያሉት አትስማው እመጣለሁ አይደል ያለው ይምጣ እኛም እንዋጋለን ኢየሱስ ጌታ ነው ይምጣ ችግር የለውም እመጣለሁ ያለው ይምጣ ተዘጋጅተናል እንዋጋለን ሁሉ ጊዜ ያለከን ሁሉ ሽሽ ያልክ አትጨነቅ አትስማው አሁን እዚህ ሰዓት እንዋጋለን አሉት ስለዚህ እሺ አለ ደብዳቤ ላከ ምን የሚል ደብዳቤ ላከ ድፍረት ደብዳቤ ላከለት ለውጊያ የሚወጣ ሰው ዝም ብሎ አይዘትም ልብ ካለና አለው ኢየሱስ ጌታ ነው ስለዚህ ቤን ሃዳድ ለውጊያ ተነሳ እንዴ እኔ ተናገረው አለ እንደ ድሮ የሚፈራው መስሎት እኔ ተናገረው አለና ለውጊያ ሲወጣ እግዚአብሔር አምላክ ለአካብ መልእክት ላከለት እኔ አብሬ ኮናለሁ አያችሁ አይደለ ፈሪዎች አትሁኑ ነገ ያለ ነው ሰይጣን የሚያናግር ሰይጣን በዛሬ ላይ አያናግርህም ነገህን አያቅም ነገህን በተስፋ እንዳትጠብቀው ነገ የእግዚአብሔር እንደሆነ አውቀ በተስፋ እንዳትጠብቀው ሰይጣን ዛሬ ላይ ያቆምክና ነገ ያልቅልሃል ነገ ትሞታለህ ነገ አውጥተው ይጥሉሃል ነገ ሰው አትሆንም ነገ ያንተ ታሪክ ይዘጋል ይልሃል ኢየሱስ ጌታ ነው እንደ አካብ ምን ማለት አለብን ችግር የለውምና ነገ አጠፋለሁ ሲልና እግዚአብሔርን ከቻልክ አጥፋይ ነገ ያልቅልሻልና እግዚአብሔርን ከቻልክ ኢየሱስ ጌታ ነው ነገ አንቺ ነገር ይዘጋልና እግዚአብሔርን ከቻልክ ቀድመ የምታገኘው እግዚአብሔርን ነው እኔ ቤት ስትገባ ቀድሞ የሚያናግር እግዚአብሔር ነው እኔ ጋር ስትመጣ በሩን ከፍቶ አቤት የሚል እግዚአብሔር ነው ና ከቻልክ ኢየሱስ ጌታ ነው እንዲህ ነው የሚመለሰው ብዙዎቻችን ግን እንደዛ ሲለን ምን እንላለን ወይኔ እግዚአብሔር ተቶኛል
ልክ ጌዲዮን እንዳለው